ቅድም ማን እንደሚመጣ ወንድማችን ነግሮናል። እኔ ደግሞ ማን እንደመጣ ነግራችኋለሁ። ቀዳማዊ ልደቱን ነግራችኋለሁ። ደህና መሻችሁ። በቀደም ደብረ ዘይት ነበር። በደብረ ዘይት ምጽአቱን አስበናል። ማን ይመጣል? ማን ይመጣል? ኢየሱስ ክርስቶስ ይመጣል። ምን ለማድረግ? ምን ለማድረግ? የሰጠውን ለመቀበል፣ የዘራውን ለማጨድ፣ ያስተማረውን ውጤቱን ለማየት፣ ያፈሰሰው ደሙ፣ የቆረሰው ስጋው ያን ሁሉ ዋጋ የከፈለበት ከሰማይ ወደ መሬት ወደ እንስሳት በረት ከጽርሐ አርያም ወደ ማህፀነ ማርያም ከመንበረ ጸባዖት ወደ እንስሳት በረት ከሰፊው ወደ ጠባቡ ከጨለማው ከብርሃን ወደ ጨለማው ከዘላለማዊነት ወደ ጊዜያዊነት ከምሉዕነት ወደ ውሱንነት ከሕያውነት ወደ ሟችነት መጥቶ በአጭር ቁመት በጠባብ ደረት ተወስኖ በበረት ተጥሎ በጨርቅ ተጠቅሎ ተሰዶ ተርቦ ተጠምቶ ተቸንክሮ በጥፊ ተመቶ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ በጦር ተወግቶ በጅራፍ ተገርፎ የሸዋግል ተደፍቶበት ውቅያኖስን የፈጠረ እግዚአብሔር የውሃን የፈጠረ እግዚአብሔር የመጠጣትን ስሜት ጭምር የፈጠረ እግዚአብሔር ተሙቶ ተገንዞ ተቀብሮ ተነስቶ አርጎ ዋጋ የከፈለለት የሰው ልጅ ማፍራት አለማፍራቱን የሚያይበት ውጤቱን የሚገመግምበት ወዳጆቹን የሚሸልምበት ያሳዘኑትን የሚቀጣበት ለጠላቶቹ ቅጣት ለወዳጆቹ ሽልማት ለጠላቶቹ ገሃነመ እሳትን ለወዳጆቹ መንግስተ ሰማያትን አረጋግጦ የሚያወርስበት መታሰቢያ ደብረ ዘይት ይባላል። የደብረ ዘይት ዕለት ማን ይመጣል ብለናል? ኢየሱስ ክርስቶስ ይመጣል ብለናል። ለማዳን አይደለም፣ ለመፍረድ ይመጣል፣ ለመገለጥ ይመጣል፣ በክብር ይመጣል፣ በልዕልና ይመጣል። በመላእክት አንተ ዝም በል በመላእክት ታጅቦ ይመጣል። ስለዚህ ወንድማችን ማን እንደሚመጣ ነግሯችኋል አይደለም? ትምህርቱን ሰምታችኋል። ማን ነው ይመጣል ያላችሁ? ማን ይመጣል? ኢየሱስ። ጮክ ብላችሁ ማን ይመጣል? ማን መጥቶ ነበር? ማን ይመጣል? ማን መጥቶ ነበር? ኢየሱስ ክርስቶስ። ስለዚህ ቅድም የነገርኳችሁ አራት ግሶች አንቀጾች በሰኞ ውዳሴ ማርያም ታላቁ ሊቅ ቅዱስ ኤፍሬም እመቤታችንን ልዕልናዋን ንጽህናዋን ከቅድስናዋ ክብሯን ከልዕልናዋ እናትነቷን ከርኅራኄዋ ጋር አገናኝቶ ዘላለማዊ ድንግልናዋን የመሰከረበት ያስተማረበት በሰኞ ውዳሴ ማርያም ላይ ሰባተኛው መስመር ላይ ያለች ቃል ናት። ቅድም የነገርኳችሁ ዘሃሎ በድጋሚ ወይሄሉ ዘሃሎ ወይሄሉ ዘመጻ ወካይበ ይመጽእ። ዘሃሎ ማለት መጣበት፣ አንተ መጣበት። ዘሃሎ ማለት የነበረ ምን ማለት ነው አልኩኝ? ምን ግዙ ምንድነው? ዘሃሎ ማለት ምን ማለት ነው? የነበረ ወይሄሉ የሚኖር የነበረውና የሚኖረው ዘመጻ የመጣው ዘመጻ የመጣው ወካይበ ይመጽእ ዳግመኛ የሚመጣው እሱ ነው። ይሄን ነው የምንማረው። የነበረው ያለው የመጣው ዳግመኛ የሚመጣው። በዚህ ውስጥ ስለ ኢየሱስ ክርስቶስ ነው የምንማረው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የትምህርቷ ማዕከል ውሃ ልክና መሰረት መደምደሚያና ጉልላት ማሰሪያው ገመዱ ማገናኛው መንገዱ ኢየሱስ ክርስቶስ ነው። ኢየሱስ ማለት መድኃኒት፣ ክርስቶስ ማለት ንጉሥ ነው። ሁልጊዜ እንደምንናገረው የኢየሱስ ክርስቶስ ስሞች አራት ነገርን ይገልጣሉ። ምእመናን አራት ነገርን ይገልጣሉ። አንደኛ የባህሪውን ርቀት፣ ሁለተኛ የክብሩን ምጥቀት፣ ሶስተኛ የፍቅሩን ጥልቀት፣ አራተኛ የሥራውን ብዛት ይገልጣሉ። ምኑ ነው ይህን የሚገልጠው? አቤት ስሙ ማለት ነው። አንደኛ የባህሪውን ረቂቅነት ይነግረናል። ሁለተኛ የክብሩን ምጡቅነት ይነግረናል።
ሶስተኛ የፍቅሩን ጥልቀት ይነግረናል። አራተኛ የሥራውን ብዛት ይነግረናል። ስለዚህ ኢየሱስ ክርስቶስ ብዙ ስሞች ናቸው ያሉት፣ በጣም ብዙ ስሞች ናቸው። የግብርም የባህሪም ስሞች አሉት፣ የሥራም የክብርም ስሞች አሉት። ስሙ ሕይወት ነው፣ መድኃኒት ነው። ይሄ ስም ሰማይን ምድርን ያንቀጠቀጠ ስም ነው። ይሄ ስም አጋንንትን የቀጠቀጠ ስም ነው። ይሄ ስም አለቱን ተራራውን ኮረብታውን ያቀለጠ ስም ነው። ይሄ ስም ለሐዋርያት እስር ቤትን የፈታ ሰንሰለቱን የቆረጠ ስም ነው። ይሄ ስም ለዕውራን ብርሃን ነው፣ ለአንካሶች እግር ነው፣ ለሚያለቅሱ እንባቸው ለሚፈስ መሐረብ ነው፣ ለተሰበሩ ምርኩዝ ነው፣ ወንዝ ለሚሻገሩ መርከብ ነው፣ ለሚሰደዱ ስንቅ ነው። ዘላለማዊ ስም ነው። ድሮ አዲስ ነበር፣ ዛሬም አዲስ ነው፣ ለዘላለም አዲስ ነው። ትናንት ፈዋሽ ነበር፣ ዛሬም ይፈውሳል፣ ለዘላለም ሲፈውስ ይኖራል። እንዲያውም አንድ ጥንታዊ ባለቅኔ